ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንዴት ናችሁ? ሰላም ናችሁ? እኔ ንጉስ ገበሬው ነኝ ከገጠር ጎጃም። ዛሬ የገጠር ትዝታ የሚል ፕሮግራም ይዤላችኋለሁ። ወደ ገጠር ትዝታው እሄዳለሁ ማለት ነው። አንድ እህታችን ጋራ ቃለ ምልልስ እናደርጋለን። ወደ እህታችን እንሄዳለን። እንኳን ወደዚህ የዩቲዩብ ቻናል በሰላም መጣሽ። እንኳን ቆያችሁኝ። እሺ አመሰግናለሁ ውድ እህታችን። ዛሬ ካንቺ ጋር ቃለ ምልልስ እናደርጋለን ማለት ነው። የመጀመሪያው ጥያቄን የምጠይቅሽ እኛ የገጠር ልጆች ብዙ ውጣ ውረዶችን እናያለን ማለት ነው። በህይወታችን ገበያ እንሄዳለን፣ እንጨት እንለቅማለን፣ ወንዝ እንሄዳለን፣ እርሻ ቦታ ላይ ምን ብዙ ትዝታዎች አሉና አንቺ ወይ እንጨት ለቀማ ሊሆን ይችላል፣ ውሃ ማምጣት ሊሆን ይችላል፣ ገበያ መሄድ ሊሆን ይችላል። እሺ ወንዝ ሄደሽ ምን አጋጥሞሽ ያውቃል? ያው መቼም ወንዝ ሄደን እንስራ ይሰበርብናል። አንዴ እንደውም የሚገርምህ ልክ የሚያሸክመኝ አጥቼ ራሴ አዙሬ ልሸከም ስል ያን ስራ ወስዶ አለቱ ላይ ቢፈጠፈጥ ገመዴን ይዤ ወደ ቤቴ። ጥያቄ ቁጥር 2 ጥያቄ ሰምና ወርቅ ይሆናል ማለት ነው። አርሜ ኮትኩቼ አደላድዬሽ፣ አርሜ ኮትኩቼ አደላድዬሽ፣ የተመለከተ ያየ ወሰደሽ ይላል ግጥሙ። የዚህን ሰሙንና ወርቁን ትነግሪኛለሽ ማለት ነው። ያው አርሜ ኮትኩቼ አደላድዬሽ የተመለከተ ያየ ወሰደሽ የሚለው ያው ፍቅረኛን ሌላ ሰው ቀማኝ ማለት ነው። አይ በትክክል አልተመለሰም። ሰሙንና ወርቁን በትክክል አልመለስሽው ማለት ነው። ስለዚህ ከሁለት ጥያቄ አንዱን ስተሻል ማለት ነው። ወርቁን ብቻ ነው የመለስሽልኝ። አርሜ ኮትኩቼ አደላድዬሽ የተመለከተ ያየ ወሰደሽ የሚለውን ሰሙ ፍቅረኛውን ማለት ነው። እንግዲህ ሰውኛ ዘይቤ ጋር ሰሙ ላይ ፍቅረኛውን ልክ እንደ እህል ወይም እንደ ጤፍ እንደ ስንዴ አርሜ ኮትኩቻ አኑሬሽ ነበረው ወሰደሽ አይነት ነገር ነው ሰሙ። ወርቁ ግን ፍቅረኛዬን ሌላ ሰው ቀማኝ ማለት ነው። ሰምና ወርቁን አዛብተሽዋል ማለት ነው። ሁለተኛው ጥያቄ ጠይቄሻለሁ። ወደ ሶስተኛው ጥያቄ አልፋለሁ ማለት ነው። የቀበሮ ጻድቅ ዳሽ ሻ መሀል ገብታ ሙክት ትቆጥር። የቀበሮ ጻድቅ ዳሽ የሚለው የቀበሮ ጻድቅ ሻ መሀል ገብታ ሙክት ትቆጥራለች ማለት ነው። እንግዲህ የቀበሮ ጻድቅ ጻደኩ ብላ ቀበሮ ስትመጻደቅ ወደ ከበግ መሀል ትገባና ሙክት ትቆጥራለች ማለት ነው። አራተኛው ጥያቄ ጎጃምን 340 ዲግሪ የሚዞራት ወንዝ ማን ይባላል? አባይ። ጎጃምን 340 ዲግሪ የሚዞራት ወንዝ አባይ ይባላል። የአባይን መነሻ ታውቂዋለሽ? አይ አላውቀውም። በጣም ይገርማል። የአባይን መነሻ ጎጃሚ ሆነሽ አለማወቅሽ ህብረተሰብ ጋር ዜሮ ነሽ ማለት ነው። ህብረተሰብ ምንም አልተምረሽም ማለት ይቻላል። የአባይ መነሻ ሰከላ ነው። ሩፍና የተባለ ሙዚቀኛ ሳዳምጠው እናቴ እኔን ወለደች ሰከላ አባይን ወለደች ይላል። የአባይ መነሻ ሰከላ ትባላለች። እንዲሁም የውበት የበላይ የምትባል የባህል ሙዚቃ አቀንቃኛችን እንዲህ እያለች ታዜምልናለች። ምን መሰለሽ? ግሽ አባይ ሰከላን ፒኮሎን ያላየ፣ ግሽ አባይ ሰከላን ፒኮሎን ያላየ የሌለ ማለት ነው በሞት የተለየ እያለች ታቀነቅልልናለች ማለት ነው። የአባይ መነሻው ሰከላ ነው ማለት ነው። የአማራ ክልል ዋና ከተማ ማን ነች? ባህር ዳር። እሺ የአማራ ክልል ዋና ከተማ ባህር ዳር ነች። እንዲህ እያሉ አባቶቻችን ይዘፍናሉ ማለት ነው። ናና የባህር ዳሩ፣ ናና የባህር ዳሩ፣ ባላንተ ደህና ሁን ባለምን ይሽሉ ባለመነጸሩ እያሉ ይዘፍናሉ ማለት ነው። እሺ ወደ ቀጣዩ ጥያቄያችን እንሄዳለን ማለት ነው። ገበያ መቼም ትሄጃለሽ ዋጋ አምጪ ተብለሽ? አዎ እሄዳለሁ። ገበያ ሄደሽ ምን አጋጥሞሽ ያውቃል? ያው ገበያ ግን የታወቀ ነው። ገበያ ዋጋ ይጠመናል።
ከንፈራችን ሲደርቅ ጠብዝቀን ውለን እንመጣለን ወደ ቤታችን። ይሄ ነው እኔ ገጥሞኝ የሚያውቅ። ገበያ ሄደሽ ዋጋ አልቀና ብሎሽ ያውቃል ማለት ነው። አዎ እሺ ገበያ ሄደሽ ዋጋ ታልቀናሽ ሻይ ቤት በዱቤ ጠጥተሽ ትመጣሽ ታውቂያለሽ? አዎ አውቃለሁ። ማለት ሴትዮትን ታውቂያታለሽ ማለት ነው ወይስ እንዴት ነው? ገበያ ሄደሽ ዋጋ ካልቀናችሁ ሻይ ቤት በዱቤ ጠጥታችሁ ሴትዮት ታውቃችኋት ነው ወይስ ዝም ብላ በታማኝነት? በታማኝነት። እሺ አንተ ከእርሻ ቦታም ሆነ ከገበያ ምን ገጥሞ ያውቃል? አመሰግናለሁ። እኔ ካሳለፉት ነገር ከእርሻ ቦታ ላይ ነው እኔ ገጥሞኝ ማለት ነው። እኔ እርሻ ቦታ ላይ ልክ የ15 ወይም የ16 ዓመት እያለሁኝ እርሻ ቦታ ላይ አንደኛ የመጀመሪያ ቀን አያቴን ከእርሻ ረስ ብሎ ሰጠኝ። በሬዎቹ ክፉ ነበሩና በሬዎችን ንቀውኝ በጣም እየሮጡ ሲሄዱ ደንጋይ ያናጥፉኝ እንቅፍ ሲያደርገኝ ፈሰስ ውስጥ ወድቄ እጄን ተሰብሬ ታሽቼ አውቃለሁ ማለት ነው። ለሁለተኛ ጊዜ ደግሞ አባቴ እርሻ ረስ ብሎኝ ሳርስ በአጋጣሚ አንዲት ድግር ሾልካ ወልቃለች። እኔም ዝም ብዬ በአንድ ድግር ቀንም ሙላ ሳርሶዬ መጥቻለሁ ማለት ነው። እኔ ከእርሻ ቦታ ላይ ይሄንን አስታውሳለሁ። ገበያ ሄጄ ደግሞ ገበያ ላይ የመጀመሪያ ጊዜ ገበያ ሄድኩኝ ጠፍቼ ነው። ከአንድ ጓደኛዬ ጋራ ገበያ ሄደን ማርቆስን ሄድኩት። ማርቆስ ሰፋ ያለች የዞን ከተማ ስለሆነች ቀጥታ ማርቆስ ሄጄ የያሱት ዋጋ በአጋጣሚ 1 ብር ከ10 ነው ምናምን ሸጫለሁኝ። ይኸው ሻይ ጠጥቼበት በወሰድኩት ነገር ሻይ ጠጥቼ ወደ ቤቴ ምንም ሳልይዝ በዜሮ ተመልሻለሁ ማለት ነው። ወደ መጨረሻው ጥያቄ እያቃረብን ነው ማለት ነው። በጎጃም ከፍተኛው ቦታ ወይም ከፍተኛው ተራራ ማን ይባላል? ጮቄ ወይም አራት መከራከር። በጎጃም ከፍተኛው ተራራ ጮቄ ወይም አራት መከራከር ይባላል። ጮቄ ተራራ እንዲህ እየተባለ ይዘፈንለታል ማለት ነው። በእኛ በአካባቢያችን ከአራት መከራከር ከጥጉ ደርሼ ከአራት መከራከር ከጥጉ ደርሼ አልድል አይሆንም መጣሁ ተመልሼ እየተባለ ይዘፈንለታል። ወይም ግጥምና ዜማ እንዲህ እያሉ አባት እናቶቻችን ይዘፍናሉ ማለት ነው። እሺ ወደ መጨረሻዬ ጥያቄ ምን ይሆናል መሰለሽ? አገርሽን ወቅ ነው እንግዲህ መቼም ዛሬ የኢትዮጵያ ዋና ከተማ ማን ናት? የኢትዮጵያ ዋና ከተማ አዲስ አበባ። የኢትዮጵያ ዋና ከተማ አዲስ አበባ ነች ማለት ነው። እንግዲህ ስለ አዲስ አበባ ሲወራ እንዲህ የሚል ገጠም አለ ማለት ነው። አዲስ አበባማ አዲስ አበባማ አዲስ አበባማ ሸር ነው በጫማ እኛም በሀገራችን እኛም በወንዛችን እኛም በሀገራችን እኛም በወንዛችን እኛም በሀገራችን ሸር ነው በእግራችን እየተባለ ብዙ ጊዜ ሲዘፈን እንሰማለን ማለት ነው። አመሰግናለሁ ከኔ ጋር ቆይታ ስላደረግሽ። ይኸው ሽልማቱን ከቀረጻ በኋላ እናካሂደዋለን ማለት ነው። ለማንኛውም እንግዲህ ይኸው ድንች እየደረሰ ነው። በሀገራችን ደጋማ አካባቢ ነው። ድንች ጥብስ ጋብዝሻለሁ ማለት ነው። እንግዲህ እንደነገሩ አድርጌ ድንች ጥብስ ከካሜራ በኋላ ጋብዝሻለሁ ማለት ነው። አድማጭ ተመልካቾቻችን እንግዲህ ይመቻችሁ። እንግዲህ በትንንሽ ስልኮች ነው ይሄንን ቪዲዮ እየቀራረጽን የምንልክላችሁ። ኖ ካሜራ ኖ ኦዲዮ ኤዲተር ያለ ካሜራ ያለ ምን ዝም ብለን በስልካችን ነው። ሳትንቁ እስኪ ሰብስክራይብ አድርጉንና እንደ ከተማ ልጆች ዩቲዩበር አድርጉን። ለማንኛውም ቻናሉን በድጋሚ ሰብስክራይብ ያድርጉ። አመሰግናለሁ። ይመቻችሁ።